እኔ በጣም ወድጄ ነው ያገባው ግን ታስጠላኝ ነበር። በቃ ባላይክ ማለት የሆነ ሰዓት ላይ ደግሞ እንትን ስታልፍ ማለት ነው ወይኔ በቃ እንደዚህ ነበር የምለው እንዲህ በቃ ማለት የጀመረኝ በጣም ከምወደው ነገር ነው መጥላት የጀመርኩት እና ትንሽ እሱ ከባድ ነው እና የእናንተንም ወይ ደግሞ ይሄ ባል የምንለውን ነገር በጣም ይፈትናል። የቀባውን ሽቶ በጣም ነበር የምወደው ከዛ በኋላ ይጠላሹ ማለት ነው። እስካሁን ጠልቼዋለሁ። ጣልኩ የዛኔ ወላሂ ጠላሁት ማለት በቃ ስታልፍ ትሸተኝ ነበረ የእውነት ማለት በቃ መጀመሪያ የማውቀው ጠረን አይደለም በጣም ያስጠላ ጠረን ነው ምናምን የባህሪ መለዋወጦች ነበሩ። በጣም ይከፋኝ ነበር አስታውሳለሁ። በኋላ ላይ ነው እንደውም ጀበናው ለምን ወደዚህ ዞረ ብለሽ ኩትናደጅ ነበር እንዲህ አይደል ያርኩት ማን ያዞረው በጣም ኢመንተ ነገሮች ያናድሽ ነበር። አንዳንድ እቃዎች ደግሞ ጠልቻቸዋለሁ ካልወጡ ምናምን ቲቪ ስታንድ ካልወጣ በየት እዚህ እና እንዳልከው ምናልባት እኔ እናንተ አንድ መስሪያ ቤት ሰርተን ስለሆነ የተጋባ ነው ያ ማለት የመጋባቱ ምናምን ሀሳቡ ባይኖረንም ቢያንስ ለአንድ አመት ያህል የስራ ባልደረባ ነበርን እና ይሄ ሪል የሆነ ማንነታችን እንተዋወቃለን ብዬ አስባለሁ አንድ ሩም ውስጥ ስለነበርን። ከዛ በኋላ ልክ ስንጋባ በርግጥ ደግሞ ማታውቃቸው ማንነቶች አሉ፣ እኔ ማላውቃቸው ማንነቶች አሉ። ከስራ ኢንቫይሮንመንት ውጭ ደግሞ ያለ ህይወት አለ አይደለ? እሱ ነገር ለእኛ አዲስ ነው ስንጋባ። ምናልባት ደግሞ አሁን ከየት የማይተዋወቁ ሰዎች ደግሞ ልክ እንዲህ ተጋብተው ወዲያው እርግዝና ቢፈጠርና እኔ ጋር የነበሩ ስሜቶች አሁን የሆርሞን መለወጦች በጣም ብዙ የባህሪ ለውጥን ያመጣሉ፣ በጣም ብዙ ማለት ነው። እና እንዲህ የማላውቀው ባህሪዋን እንዲህ ነው እንዲያገባዋት የሚያስብሉ አይነት ነገሮች ይፈጠራሉና የኔ ማንነት አልነበረም በሰዓቱ። ነገሮች ካለፉ በኋላ ምናምን ሳያቸው በቃ ያበሳጨኛል።